እስራኤል በኢራን የኒውክሌር ስፍራዎችና የጦር አዛዦች ላይ ያነጣጠረ ከፍተኛ ጥቃት መፈጸሟን የእስራኤል መከላከያ ኃይል አስታወቀ። በዚህ ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊ ሁሴን ሳላሚ መገደላቸውን የኢራን መገናኛ ብዙሃን ዘግበዋል። እስራኤል ኢላማ ያደረኩት ወታደራዊ አዛዦች ላይ ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉትም መካከል ሲቪሊያን ይገኙበታል ብለዋል። የኢራን አብዮታዊ ዘብ ዋና አዛዥ ሁሴን ሳላሚና የኢራን ጦር ኢታማዦር ሹም ሜጀር ጄኔራል መሐመድ ባጋሪ በዚህ ጥቃት መገደላቸው ተዘግቧል። ሁለት የኒውክሌር ሳይንቲስቶችም በዚህ ጥቃት እንደተገለጸ ነው። እንዲሁም የኢራን አቶሚክ ኢነርጂ ድርጅት የቀድሞ መሪ ፌሬዶን አባሲና ቴህራን የሚገኘው የኢስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት መሐመድ መሃዲ ቴሄራቺ መገደላቸውን የኢራን መንግስት ቲቪ ገልጿል። ኢራን በእስራኤል ጥቃት የተገደሉ ከፍተኛ የጦር መሪዎችና በባለስልጣናት የሚተኩ ሹመቶችንም ሰጥታለች። በዚሁም ሜጀር ጄኔራል ሳሂዲ ኢብራሂም ሙሳቪ የኢራን የጦር ኃይል ኢታማዦር ሹም ሊቀመንበር ሆኗል። እንዲሁም ሜጀር ጄኔራል አሊ ሻሃዳ ሚያታም አልአንቢያ ዋና መስሪያ ቤት አዛዥ ሆኗል። ሜጀር ጄኔራል መሐመድ ፓክፑር የኢራን አብዮታዊ ዘብ ዋና አዛዥ ሆኖም ተሹመዋል። እስራኤል በሰነዘረችው ጥቃት ኢራን ቁልፍ የሆኑ የኒውክሌር ሳይንቲስቶችና የጦር መሪዎቻቸውን አጥታለች። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሀገራቸው በኢራን የፈጸመችው ጥቃት ኦፕሬሽን ራይዚንግ ላይን የሚያንሰራራ አንበሳ ዘመቻ ሲሉ የጠሩት አካል ነው ብለዋል። ኢራን በእስራኤል ግዛት ላይ የምትሰነዝረው የአጸፋ ምላሽ ከባድ ሊሆን እንደሚችል የኢራን አብዮታዊ ዘብ አስጠንቅቋል። ኢራን የደረሰባትን ጥቃት ተከትሎ የአገሪቱ መሪ አያቶላ ሰይድ አሊ ካምሊ ያስተላለፉትን መልእክት ተከትሎ የኢራን አብዮታዊ ዘብ ማስጠንቀቂያቸውን አውጥተዋል። አያቶላ በመልእክታቸው ኢራን ያጸፋው ምላሽ ከባድና እስራኤልን የሚያጸጽት ይሆናል ሲሉም ተናግረዋል። ይህ ንግግርን ተከትሎ የኢራን አብዮታዊ ዘብ ለእስራኤል አስከፊ ምላሽ በመስጠት በፈጸመችው ጥቃት እንድትጸጸት ያደርጋል ማለቱን የኢራን ዜና አገልግሎትም ዘግቧል። የኢራን አብዮታዊ ዘብ ቃል አቀባይ ብርጋዴር ጄኔራል አቡ ፋርዛክ ሻካርቺ ኢራን ከባድ አጸያፊ እርምጃ እንደምትወስድም ተናግረዋል። ብርጋዴር ጄኔራሉ እስራኤል ሌሊቱን የፈጸመችው ጥቃት በአሜሪካ ድጋፍ መሆኑን በግልጽ ሁሉም የእጃቸውን ያገኛሉ ብለዋል። የእስራኤል ጦር በኢራን የተለያዩ አካባቢዎች የኒውክሌር ኢላማዎችን ጨምሮ ከ10 በላይ የሚሆኑ ወታደራዊ ኢላማዎችን መምታቱን ይፋ አድርጓል። እስራኤል በኢራን የፈጸመችው የአየር ጥቃትን ተከትሎ ኢራን ከ100 በላይ ሰው አልባ አውሮፕላኖች ድሮኖችን ወደ እስራኤል ማስወንጨፏን የእስራኤል መከላከያ ሰራዊትም አስታውቋል። እስራኤል በኢራን ላይ ታሪካዊ ጥቃት መፈጸሟን ተከትሎ የአሜሪካ ፕሬዝዳንት ዶናልድ ትራምፕ መላውን ዓለም ያስደነገጠና ቁጣ የተሞላበት መግለጫም አውጥተዋል። ትራምፕ የኢራን ባለስልጣናት በቀጥታ ሙታን በማለት የጠሯቸውም ሲሆን አገዛዙ በአስቸኳይ የኒውክሌር ስምምነት ካልፈረመ ካሁኑ የከፋ እልቂትና ውድመት እንደሚጠብቀው በይፋ ዝተዋል። ትራምፕ በማህበራዊ ትስስር ገጻቸው ትሩዝ ሶሻል ላይ ባሰራጩት መልእክታቸው ንዴታቸውን በግልጽ አስቀምጠዋል። ለኢራን ስምምነት እንድትፈጽም እድል ሰጥቻታለሁ፣ ዝም ብላችሁ ፈጽሙት በማለት በጠንካራ ቃል ነግሬያቸው ነበር፣ ግን ሊያደርጉት አልቻሉም ሲሉም ጽፈዋል። ማስጠንቀቂያቸውንም ወደ ዛቻ የቀየሩት ፕሬዝዳንት ትራምፕ በድፍረት ይናገሩ የነበሩ አንዳንድ የኢራን ጽንፈኞች ምን ሊመጣባቸው እንደሚችል አላወቁም ነበርም ብለዋል። አሁን ሁሉም ሙታን ናቸው፣ ሁኔታው ከዚህም መክፋቱ አይቀርም በማለት አስደንጋጭ ቃላትንም ተጠቅመዋል። ፕሬዝዳንት ትራምፕ ኢራን የአሜሪካና የእስራኤል ወታደራዊ አቅም እንደተገነዘበችም ገልጿል። ከሚያውቁት ከጠበቁት ወይም ከተነገራቸው ከማንኛውም ነገር የከፋ እንደሚሆንም ነግራቸዋለሁ። አሜሪካ በዓለም ላይ ምርጡን ገዳዩን ወታደራዊ መሳሪያ እንደምትሰራና እስራኤልም ከነዚህ መሳሪያዎች ብዙ እንዳላት ተጨማሪም በመንገድ ላይ እንደሆነም እነግራቸውም ነበርም ብለዋል። እነሱም እንዴት እንደሚጠቀሙበትም ያውቃሉም ብያቸውም ነበር ብለዋል። ይህ የፕሬዝዳንት ትራምፕ መግለጫ የመጣው እስራኤል የኢራንን የኒውክሌር ማበልጸጊያ ጣቢያዎችና የሚሳኤል ማዕከላት ላይ ያነጣጠረ ከባድ የአየር ድብደባ መፈጸሟን ከተሰማ በኋላ ነው። በጥቃቱ የኢራን አብዮታዊ ጥበቃ ጓድ መሪ ጄኔራል ሁሴን ሳላሚን ጨምሮ በርካታ ከፍተኛ አዛዥ መገደላቸውም ተዘግቧል። ትራምፕ በመልእክታቸው ኢራን እንድትደራደር የመጨረሻ ጥሪ አቅርበናል፣ አስቀድሞም ታላቅ ሞትና ውድመት ደርሷል። ነገር ግን ይህ እልቂት ለማስቆም አሁንም ጊዜው አለ። ቀጣዮቹ ጥቃት የበለጠ አሰቃቂ ይሆናሉ። ኢራን ምንም ሳይቀራት ከመውደሟ በፊት ስምምነት መፈጸም አለባት። በጣም ከመዘግየቱ በፊት አሁኑኑ ፈጽሙት ሲሉ መልእክታቸውንም ደምድመዋል። የትራምፕ አስተዳደር በበኩሉ አሜሪካ በእስራኤል ጥቃት ውስጥ እጇ እንደሌለበት ቢያሳውቅም የትራምፕ የግል መግለጫ ግን በመካከለኛው ምስራቅ የጦርነት ነጋሪት እየጎሰመ ባለበት በዚህ ተጨማሪ ስጋትን ጭሯል። ትራምፕ በጉዳዩ ላይ ከከፍተኛ የጸጥታ አማካሪዎቻቸው ጋር በዋይት ሃውስ ለመምከር ቀጠሮ መያዛቸውንም ታውቋል።